አብርሽ ና እንጂ የት ነው የምትሄደው? እሷ ያለች ነው እንዴ? እሷ ያለች ነው ወይ? እሷ ማውራት ትፈልጋለች፣ እኔ ማውራት ፈልጋለሁ። እኔ ከእሷ ጋር ማውራው ነገር የለም። ማውራት ትፈልጋለች አይደል? አመኝም ጤነኛ ነኝ። ብቻዬን ነኝ ብለህ አይደል የጠራኸኝ? ሶ መጣች ማውራት ትፈልጋለች። ምን አገባኝ? እኔ ስለሷ እኔ ከእሷ ጋር ማውራት አልፈልግም። አንዴ በግድ ነው አንድ ቀኝ ሾው ይወጣል ነገር እዚህ ጋር ችግር አትፍጠር። ሰው እያየን ነው እኮ ሰው እያየን ነው። ሌላ ለምሮ ችግር እንድትፈጥር እንፈልገው ሰማኛለህ? እኔ እሷን ማግኘትም ማውራትም አልፈልግም። ብቻዬን ነው ላውራ የምፈልገው ስላልከኝ ነው የመጣሁልህ። ጤነኛ አይደለም እንዴ አንተ? ጤነኛ ነኝ እኔ ወንድሜ ነህ አይደል? በቃ ስለዚህ አሳልፈህ እንዴት ትሰጠኛለህ? ምንም ያሳልፍ የሰጠውክ ነገር የለም እንዴ? ሰው ነች እኮ ምን ልትበላክ እኮ አልመጣችሁ ልታወራክ ነው እኮ። እኔ ማውራት አልፈልግም። ከሷ ጋር ያለኝን ወሬ ጨርሻለሁ። ኤፍሬም ሰማኛለህ? እሺ አሁን በኔ ፊት አውራት። ምንድን ነው ማውራት? መጨረሻ ያለብን ነገር ጨርሳለህ በኔ ፊት እንዴ? ለምሮ ምን ተጨቃጨቁ? ለምሮ ምን ተጨቃጨቁ? አልፈልግም። ከሷ ጋር መገናኘት አልፈልግም። እሺ አውራት አሁን በፊት ለፊት። ለምንድን ነው ማውራት? ምን ልፈጥርልኝ ነው ከዚህ በኋላ? ለምንድን ነው አንተ በደስታ የቀን በቀለበት ፕሮግራም መታ የበጠበጠችን ሴት ዛሬ መጥቼ ላግኛት እንዴ? እንኳን በጠበጠች መበጥበጥ ነበረባት። እንኳን በጠበጠች ስለበጠበጠች አሁንም ቢሆን እኔ ደስተኛ ነኝ። ፕሮግራሙ ስለተበጠበጠ አሁንም ደስተኛ ነኝ። ደስተኛ ከሆንክ አብራችሁ እዛው እንትን ማለት ትችላለህ። አውራ በስነ ስርዓት ምንድን ነው ማውራት እንዴ? ትልቅ ሰው እኮ ነች። ልታከብራት ነው የሚገባው። በዚህ ልክ ሰማኛለህ? በዚህ ልክ እንደዚህ እንድታወራት እንኳን ያም ሆነ እኔ መገናኘት አልፈልግም። በቃ ልታወራኝ የምፈልገው ነገር ካለ እዚህ ጋር ቆም አውራኝ። እዛች ጋር ለምን ማታከብረው ሰውን እንዴ? አንተ ያማ ሰው አንዴ ቆመችው። ጤነኛ አይደለም? ጤነኛ ነኝ እና በቃ ጤነኛ ከሆንክ መልስ እየመለስኩ ያለሁት እኮ ጤነኛ ስለሆንኩ ነው። ምንድን ነው የምመልስልኝ? ፈልጋለች፣ እኔም ፈልጋለሁ። በስነ ስርዓት እናወራክ ነው የጠራንክ። በቃ አለ ምን ፈለገችኝ? ያው ምን ፈለገችኝ? እሺ ምን አዲስ ነገር ልፈጥር ነው? እሷን ይዘብኝ ምንም አዲስ ነገር ልፈጥር አለ እና ታዲያ ይኸውልህ አብርሃም፣ በመጀመሪያ ደረጃ ተረጋጋ። ኦት ሆኖ ነው የመጣው። በጣም ኦት ሆኖ ነው የመጣው። ለምን ደግሞ አትረጋጋው እንዴ? ራስህን እንደ ልክ አድርገህ እኮ ነው እያወራክ ያለው። በቃ እኔ ልክም ላድርግ አላድርግም ማግኘት ማልፈልገውን ሰው አላገኝም። በቃ ከዚህ በኋላ ሲጀመር እሷ ነበረች እኮ እንደዚህ ማለት የነበረባት። እንደዛ መነጫጭቃችሁ አስወጥታችሁ ማንም ሰው ጎረምሳ አፍ እየከፈተበት እሷ ነበረች እንደዚህ ማለት የነበረበት። አንተ አልነበርክም። በዚህ ልክ ደግሞ ስለ ክብር የሚገባው ሰው ቢሆን ኖሮ ነው ባይዘው። አንድ ነገር ልንገርህ፣ ለስሙ ለሱ የታላቅ ነው አይደለ? አንድ ነገር ልንገርህ እንግዲህ ይሄ ልጅ ያንተ ታናሽ ነው። አይምሮ በዚህ ያህል ነው ይበልጥ። ባይዘው ጭንቅላትን አሰራው ደፍነዋል በሆነ ነገር ይጣጥቅ። እኔ አልጠራውህም፣ ልጠራህም አልችልም። የጠራው ወንድም ነው ልጠራህ አልችልም። የፈለከኝ አንተ ከሆንክ እሷን አባርልኝ። እኔ ነኝ የጠራኋት፣ እሷንም የጠራኋት እኔ ነኝ። ከፕሮግራም አባረኛለሁ። በማንም በቡታጅራ ጎረምሳ ስታሰድበን ነበር። ሁሉንም ነገር አይቻለሁ። አንተ ላወራ አይደለም ላይ ፍቃደኛ አይደለሁም። በጣም ማዝነው ግን ከእንዳንተ አይነቱ ሰው ሩታ ልጅ መኖሯ ይቆጨኛል፣ ያንገበገበኛል። እንዲያውም ሁለተኛ ልጅ እኮ አላችሁ። ማን እንኳን አረ ደግሞ ዛሬ አመንክ? ዛሬ ደግሞ አረ ይሄው አመንኩሽ። ዛሬ ነው ወይ ውሸት ነው? ውሸት ነው አንፈልግም። ውሸት ነው ነው አንተ ረብናት ንቃ፣ ከተኛህበት ንቃ። እሺ ኤፍሬም አሁን የጠራኸኝ ለምንድን ነው? እኔ ልታሰድበኝ ነው? ወንድምህን ማንንም አምጥተህ ታሰድባለህ? እውነታው ሲነገርማ ስድብ መስሎማ እንዲታይክ አልፈልግም። በጣም የተከበርኩ ሴት ነኝ። ማንም አይደለም ሄደህ ማንም የምትለውን ሰው ፈልገህ መጥራት ትችላለህ። እኔ ካንተ ዜሮ ቤሳቢስቲ አልፈልግም። በቃ ካልፈለግሽኝ አትከተይኝ። ጠራኝ ወንድም ነው እንዳንተም ነው ወይ ጀርባዬ ላይ አትከተሉኝ የሚል እንትን መለጠፍ አለብኝ? አይደለም ቆይ ሜሪ አንዴ ቆይ ታቶ ሰራለሁ ጀርባዬ ላይ አትከተሉኝ የሚል ማለት ነው። ገባሽ? እኔ ደግሞ አንተ ስትከተለን ትኖራለህ የሚል ታቶ ጠብቅ። ከኔ ደግሞ አይ ይኸውልህ አብርሃም ስትከተለን ትኖራለህ የሚል እኛ ሙሉ ቤተሰብ ስትከተል ትኖራለህ። ልታሰድበኝ አላመጣህ አይደለም ላውራክ ነው የመጣሁት። ይኸውልህ አንደኛ ነገር ቆይ እኔ ፕሮግራሙ ላይ ካንተ ጋር ራሱ የት እምጣላለሁ በእንደዚህ አይነት መንገድ ፕሮግራሙ ላይ ቢኖር እኔም ካንተ ጋር እጣላ ነበር። የዛኔ ቀለበት ስታደርግላት የዛ ቦታው ላይ ብገኝ ኖሮ ከነሱ ብስ ነበር። እኔ ስለዚህ አንተም የኔን ደስታ አትፈልግም። ነገርኩህ እኮ እየነገርኩህ ነው። በዛ ቦታ አይደለም ሩታ ከማናቸው ብስ ነበር። ምክንያቱም እኔም አንገብግቦኛል። ስለዚህ በቃ የኔን ደስታ ማያስደስተህ ከሆነ አንተም ብትጠራኝ ከዚህ በኋላ አልመጣልህም። ገባህ? እኔ ወንድምህ ነኝ። የኔን ደስታ ሊያስደስትህ ይገባ ነበር። ዛሬ ከሷ ጋር ወገና መጣ። ይሄ ደስታ አይደለም ለኔ። ደስታ መስሎ አልታየኝም። አዘን ነው የታየኝ። ቪዲዮውን ሳየው አዘን ነው የታየኝ። ደስታ አልታየኝም። በቃ እሺ፣ እንደዛ ከሆነ ከዚህ በኋላ አንተም ብትጠራኝ አልመጣም። አንተም ብትሆን አታስፈልገኝም። መልካም ነው። ያለ አልጨረስኩኝም አትንካኝ እኮ ልትጣላኝ ካልፈለክ በስተቀር አትንካኝ። እንዴ ከመጀመሪያ ጀምሮ በጣም እየተንገበገብክ ነው። ከሷ ጋር
ጋር ሆነ እኔን መሳደብ አትችልም። ገባ? ምንም ነው ወንድም እውነታውን ነው እያወራሁት ያለሁት። እውነታውን ደግሞ ስድብ መስሎ ከታየ ይታይክ። ከዚህ በላይ ስድብ የለም እኮ ይኸው እሷን ወገነ ነው እያወራሁት። እውነታውን ያወራችሁ እሷን ብትሆን ምኑ ነው እውነታ ያወራችሁ? ተረጋጋ እንጂ ምን ስለምን እውነታ እኮ መጀመሪያ ተረጋጋ። መጀመሪያ ላወራክ የፈለኩበት ምክንያት አለ። ተረጋጋ ነገር እኮ አይደለም ይዘህልኝ የመጣኸው የሚያንገበግብ ነገር ነው ይዘህ የመጣኸው። እሺ ስማኝ። አይ መጀመሪያ ተንገብግብ የመጣኸው አንተ ነህ በመጀመሪያ ደረጃ። አብርሃም ዛሬ እንዴት ነው እባክህ ጭራሽ ከእነሱም ጋር እንትን ፈጥረህልኛል። ምን ትቢሉ ነው? ምን ቢያስነኩ ነው? ከእውነታው ጋር የሚሄድ ሰው ነኝ እኔ። እንዴት? ምን? የትኛው እውነታ? ስለ የትኛው እውነታ ነው? ከሩታ ጋር እውነት ስላለ ከሩታ ጋር ሆንኩኝ። አንተ ሙዜ ስላልደገፈ ቀለበት ስታደርግ ሙዜ እኮ ሶስተኛ አራተኛ ገና ቆማ ትደግስልሃለች። ሰምተኛል። እድሜና ጤና ይስጠን እንጂ ምን ችግር አለው? አንተ አራትም አምስትም እንደግሳለህ። ሰምተኛል። ይሄ ወይ ትልቅነት አይደለም ወይም ደግሞ የሆነ ነገር ጥሩ ይሰራክ አይመስልህ። ጀብድነት አይደለም። እየሰማኸኝ ነው? ቀለበት ማድረግ በየአመቱ በየ2 አመቱ በየ3 አመቱ ጉልበትን አያመንበረክ ባገኘህበት ቦታ ስትበረከክ ለጉልበት ዘ ቀራለሽ እንዴ? ለጉልበት ነው። አይ ስለ ለራስ ክብር ራሱ አትጠነቀቅም እንዴ አንተ? ኤፍሬም ለራስ ለቤተሰብ አትጠነቀቅም እንዴ? ከዚህ በኋላ በነቢያን መንገድ ማንም ጎበዝ ስላለ ማንም ስላጨበጨበልህ እውነት እየሰራክ አይምሰልህ ወይም ደግሞ ትክክለኛ እየሰራክ